ክቡራን አድማጮቻችን ለእናንተ ይቀርባል ብለን የምናስባቸውን ፕሮግራሞች ከህይወት ምሻው ደራሲና ሀያሲ የሆነችዋን ጠንካራዋን ሴት ደራሲያችን የጻፈችውን ህይወት ምሻው ደራሲ ወግ የተደባለቀበትን አሪፍ ለእናንተ የተመረጠው መጽሐፍ እንደወስን በታላቅ ደስታ ነው። ከዛውም መጽሐፍ ውስጥ ባርቾ የሚል መጽሐፍ እስቲ ለእናንተ እናስጎብኛችሁ። ባርቾ የሚለው መጽሐፍ እንጋብዛችኋለን። ባርቾ የኤፍሬም ጠቅላላ እውቀት ፕሮግራም በኤፍኤም ራዲዮ ጣቢያ አንድ አድማጭ አየር ላይ ነው። እሺ አንድ ጥያቄ አዲስ አበባን የተቆጣጠራት ማን ነው? አላውቅም። ሌላ ጥያቄ የአድዋ ጦርነት መቼ ተካሄደ? ይለፈኝ የመጨረሻ ድል በአንደኛው ዓለም ጦርነት የተዋጉ ሀገራት ሶስቱን ጥቀስ። በእናተ ስፖርት የለ ስፖርት ጠይቀኝ። አይሆንም። ሌላ አድማጭ እድል እሰጣለሁ። ሌላ አድማጭ መስመር ላይ። እሺ የአድዋ ጦርነት መቼ ተካሄደ? አይ የስፖርቱን ለመመለስ ነበር። የቱን? ማድሪድ ክርስቲያኖ ሮናልዶን ለማንቸስተር በስንት እሸጣለሁ ነው ያለው? ሚሊየን ነው። እሺ 135 ሚሊዮን ፓውንድ ነው። ትክክል፣ በጣም ትክክል። ከዚህ በፊት አቀርበው የነበረውን ዋጋ ልጨምር? አይ ግድ የለም። ወደ ሌላ ጥያቄ እንለፍ። አዲስ አበባን ሌላ ስፖርት ካለ ጠይቀኝ። ሌላ አድማጭ ሄለው የቫን ፓርሰን ለመመለስ ነበር። ይህች ናትና ጠቅላላው ውድቀት አለ ይባላል። እናመሰግናለን። አሁን ያቀረብንላችሁ ወግ ይመስላል፣ ግን ትምህርት ትቀስሙበታላችሁ። ይቀጥላል። ባርቾ በ12 ዓመቴ ስቅስቅ ብዬ አልቅሼ ስጨርስ በለቅሶ ይባስ የጠቋቆረው ጥቁር ፊቴን በቀኝ እጄ አይበሉባይን እያሻሸው ወደ ቤቴ ስገባ እማዬ በር ላይ አገኘኋት። ምን ሆነሽ ነው ባርቾ? ምን ነው? ምንም አልኳት። የደረሰብኝን ነገር ደግሞ ማውራት ይበልጥ የሚያስለቅሰኝ መስሎ ስለተሰማኝ ምንም ትይኛለሽ? ስታለቅሺ አልነበረም? እማዬ ተቆጣች። ትምህርት ቤት አልኩ አልቅሼ የጨረስኩት የመሰለኝ። እንባዬ እንደ አዲስ አይኔ ውስጥ ሲሞላ እየተሰማኝ ምን ሆነሽ ነው? ከማን ጋር ተጣልተሽ? አማርኛ አስተማሪ ቲቸር ስንሻው ገረፈችሽ? ጎሽ የቤት ስራ ሳትሰሪ ሄደሽ ገረፉሽ ነው አይደለም? ደግ አደረገ። ሳይ አንጀቴን ቅቤ ጠጣ። አይደለም? አረ የኔ ቤት ስራዬን ሰርቻለሁ። እህስ ስትረብሺ አይቶሽ ነዋ። አይደለም? እያስተማረ ስትረብሺ ነይ፣ እንደውም እኔም እጨምርልሻለሁ አለች እማዬ ቱቅ አለ እያለች። አሁን ቀበቶ ፍለጋ ወደ ጓዳ ስትገባ አየሁና ጮክ ብዬ አይደለም እማዬ እግዚአብሔርን የገና ድራማ
አትሰሪም ብሎኝ ነው አልኳት። ስሯ እየተገታተረ መጣ። ቀበቶውን መፈለግ ትታ ዞር ብላ አየችኝና የገና ምን አትይም ብሎኝ ነው ያልሽው ብላ ጠየቀችኝ። የገና ድራማ አትሰሪም ብሎኝ ነው እማዬ አልኳት። ምንድነው ደግሞ የገና ድራማ? ባለፈው ለገና በዓል የክርስቶስን መወለድ በድራማ መልክ አሳዩ ተብለን ሌሎቹ ሲመረጡ እኔ ብቻ ነኝ ያልተመረጥኩት አለች። ያ ሁሉንም በቃሌ መያዝ አለብኝ ስትዩ የነበረው ነው እሱ ነው? አዎ እማዬ። አዎ ታዲያ ፈቅዶልሽ አይደለም እንዴ አስጠኝኝ የተባልሽው? አዎ እማዬ አልኳት፣ እምባይ ሲመለስ እየተሰማኝ። እና ታዲያ ለምንድን ነው አትሰሪም ያለሽ? አሁን ተናገሪ። አትሰሪም እኮ አይደለም ያለኝ አልኩ ለቅሶዬን ጀምሬ። ልጅቷ ያማታል እንዴ? ምንድን ነው የምትቀባጠሪው? አትሰሪም አለኝ አላልሽም አሁን አለች እማዬ ቁጣዋን ተመልሶ። እኔ የፈለኩት እመቤቴ ማርያም ሆኜ መስራት ነበር። ሳጠና የነበረው እኮ የእመቤቴ ማርያምን ነው። እሱ ግን አለች እሱ ግን ምን አለሽ ታዲያ? እሱ ግን ቲሸሮች ሁሉ ተነጋግረንበት ነበር። አንቺ በደንብ ብታጠኝም ጥቁር ስለሆንሽ ማርያምን ሆነሽ መስራት አትችይም። ሩት ናት ማርያምን የምትሆነው አለ ብዬ ለቅሶዬን በነፃነት አድምቄ ጀመር። እማዬ ካሁን በደሌ ተሰምቷት መታ እቅፍ ታደርገኝና እምባዬን ታብሰውና ይሄ የማይረባ የኔ ልጅ ናት ማርያምን ሆና ማትሰራው፣ ነገውኑ ከአባትሽ ጋር ሄደን ለዳይሬክተሩ ነገረን ነው የምናባረው። አይዞሽ ልጄ ትለኛለች ብዬ ስጠብቅ እውነቱን ነው። እስቲ እመቤታችንን ምስል ይሁ ምኗ ነው አንቺን የሚመስለው? አስተምሬሽ የሚልሽን ስሚ፣ ልክ ነው ብላኝ ወደ ኩሽና ገባች። ይቀጥላል።